ሰላም ሰላም እንዴት ናችሁ? እንግዲህ አሁን ይሄን አፕ ማሳያችሁ ከዚህ በፊት ብዙ ቪዲዮ ሰርቼበታለሁ። አሁንም ገና ያልጀመራችሁ ካላችሁ ጊዜው አልረፈደም መጀመርና መስራት ትችላላችሁ ማለት ነው። እንግዲህ በባንክም በኢትዮጵያ ባንክም የሚከፍል ነው በፈለጋችሁት። ይህን ስራ እንዴት ተመዝግባችሁ እንዴት እንደምትሰሩ ነው። ገና አዲስ ፕላትፎርም ነው ከተለቀቀ ወር እንኳ አይሞላውም እና ቫይራል ያልወጣ አፕ ነው። ሁላችሁም ተመዝግባችሁ እንዴት እንደምትሰሩ በቀን 8 ኮይን ይሰጣችኋል ማለት ነው። ስለዚህ አሁን 100,000 ሲሞላ $10 ነው ማውጣት ትችላላችሁ። ስለዚህ አሁን እንዴት እንመዝገብ ወደሚለው ስንሄድ አፕሊኬሽኑን ቻናል ላይ በማስቀምጥላችሁ ኮሜንት ላይ በማስቀምጥላችሁ የቻናል ሊንክ ጆይን ብላችሁ እዛ ማግኘት ትችላላችሁ። ዳውንሎድ ማድረግ ትችላላችሁ። አሁን ወደ ምዝገባው እንሂድ። እዚህ ጋር ጎግል ወይም ፎን ይላል። የፈለጋችሁትን መምረጥ ትችላላችሁ። እዚህ ጋር አግሪ ትሉታላችሁ። ክሊክ ታደርጋላችሁ። ይሄን እንዳደረጋችሁ እኔ በጎግል ነው የመረጥኩት። ጎግልን ክሊክ አደርጋለሁ። ጎግልን መርጣችሁ እንደገባችሁ ለእናንተ እንግዲህ በዚህ መልኩ የመመዝገቢያ ፎርም ይመጣላችኋል። እዚህ ጋር ጾታችሁን ትመርጣላችሁ። ወንድ ሆናችሁ ወንድ፣ ሴት ሆናችሁ ሴት ብላችሁ ለሁሉም ለሴትም ለወንድም እኩል ነው የሚከፍለው። እኩል 8,000 በቀን ይሰጣል እና የፈለጋችሁትን ማድረግ ትችላላችሁ። እዚህ ጋር ስማችሁን ታስገባላችሁ። እዚህ ጋር ያላችሁበትን ሀገር ትመርጣላችሁ። ሁሉም ሀገራት አሉ። እዚህ ጋር እድሜያችሁን ከ18 ዓመት በላይ አድርጋችሁ ታስገባላችሁ። ሪፈራል ኮድ እዚህ በስክሪኑ የምታዩትን አስገብታችሁ እዚህ ጋር አፕላይድ ትሉታላችሁ። መጀመሪያ አፕላይድ ሳትሉ ማለፍ የለባችሁም። አፕላይድ ካለላችሁ በኋላ ከታች ኔክስት የሚል አለ። ክሊክ አድርጋችሁ እሱን ትገባላችሁ። እንግዲህ ፕላትፎርሙ በዚህ መልኩ ነው የሚመጣላችሁ። ይህ ይመስላል እንግዲህ ፊቸሩ ስታዩት። ከዛ ከታች 5 አይኮኖች አሉ። ላይቭ፣ ፓርቲ፣ ኤክስፕሎር፣ ሜሴጅ ኤንድ ፕሮፋይል የሚላሉ ሁሉም የየራሳቸው ጥቅም አላቸው። ላይቭ የሚለው ስትነኩ ላይቭ መግባት ስትፈልጉ ነው። ግን አዲስ ተመዝጋቢዎች መጀመሪያ ማይ ፕሮፋይል የሚለው ጋር 5ኛው ላይ ያለውን ትነካላችሁ። እሱ እንደነካችሁ ቀጥታ መጀመሪያ ፕሮፋይላችሁን ማስተካከል አለባችሁ። መጀመሪያ በትክክል ካልሰራችሁ አካውንታችሁ በትክክል ላይሰራል ስለሚችል የማደርገውን ተከተሉ። ከላይ የፕሮፋይል ኤዲት ማድረግ ያለ እሱን ክሊክ ታደርጋላችሁ። ክሊክ አድርጋችሁ ትገባላችሁ። እንደገባችሁ በዚህ መልኩ ነው የሚያመጣላችሁ። ይህን ሲያመጣላችሁ እዚህ ጋር ምንድነው የምታስተካክሉት? ዋትሳፕ ስልክ ቁጥር ታስገባላችሁ። እዚህ ጋር በዚህ መልክ +251 ብላችሁ ታስገባላችሁ። እዚህ ጋር ስማችሁን ማስተካከል ከፈለጋችሁ ማስተካከል ትችላላችሁ። ባዮም እዚህ ጋር ማስገባት ትችላላችሁ። ከዛ በስተመጨረሻ እዚህ ጋር ሴቭ ትሉታላችሁ። በስተመጨረሻ ሴቭ የሚል አለ። ሴቭ ቼንጅስ ብላችሁ ሴቭ ካረጋችሁ በኋላ ባክ ብላችሁ ትወጣላችሁ። ከወጣችሁ በኋላ እንግዲህ ቀጥታ አሁን ዊዝድሮው ሜትድ ነው የምናየው። ዊዝድሮው ለማድረግ እዚህ ጋር ቢኒስ የሚል አለ። ቢን ነው የሚሰጣችሁ። ለምሳሌ እዚህ ጋር 60,000 አለ። 60,000 ማለት ምን እንደሆነ እዚህ ጋር እናያለን። ዊዝድሮው ነው የሚል አለ። እዚህ ጋር ዊዝድሮው ስንለው በዚህ መልኩ ያመጣላችኋል። $6 ማለት ነው። እዚህ ጋር 60,000 100,000 ሲደርስ ማውጣት ትችላላችሁ። ፔመንት ሜትድ የሚል አለ። እዚህ ጋር እሱን ለማየት እቺ ሰረዟን ትነካላችሁ። እሱ እንደነካችሁ ወደ ውስጥ ስገቡ በምታዩት መልኩ በዚህ መልኩ ይመጣላችኋል ማለት ነው። እንግዲህ እንደምታያቸው እዚህ ጋር የሌለ ባንክ የለም። ኮሜርሻል ባንክ፣ አዋሽ ባንክ፣ አቢሲኒያ ባንክ፣ ኮኦፕሬቲቭ፣ ኦሮሚያ ባንክ እና ዳሽን ባንክ፣ ንብ ኢንተርናሽናል ባንክ፣ ቴሌብር አሉ። በእነዚህ በፈለጋችሁት ሁሉ ማውጣት ትችላላችሁ ማለት ነው። በተመቻችሁ ሁሉ ማውጣት ትችላላችሁ። ከዛም ዩኤስዲቲ መጠቀም ከፈለጋችሁ እዚህ ጋር ዩኤስዲቲ የፈለጋችሁትን ዋሌት ከባይናንስ ሊሆን ይችላል ከተለያየ ዋሌቶች የምትጠቅሟቸውን ዋሌቶች እዛ ማምጣትም ትችላላችሁ። ኢፒ አካውንት ያላችሁን በኢፒ ማውጣት ትችላላችሁ ማለት ነው። ይህ እንግዲህ ዊዝድሮው ሜትድ ከሆነ እንዴት ነው ባይንድ ማድረግ የምንችለው የሚለውን እዚህ ጋር ባይንድ የሚል አለ። እሱም ባይንድ ትሉታላችሁ። ለምሳሌ ኮመርሻል ባንክ ከሆነ እዚህ ጋር የባንክ ስማችሁን ታስገባላችሁ። ባንክ ላይ ያለውን ስም እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። እዚህ ጋር ደግሞ ሶስተኛው ጋር ደግሞ አካውንት ነምበር የሚል አለ። አካውንት ቁጥሩን ታስገባላችሁ። እነዚህን 3 ነገሮች ካስገባችሁ በኋላ ከታች ሴቭ የሚል አለ። ሴቭ የሚለውን ክሊክ ታደርጋላችሁ ማለት ነው። በዚህ መልኩ ሴቭ ባይንድ ካረጋችሁ በኋላ ዊዝድሮው ማድረግ ትችላላችሁ ማለት ነው። ከዚህ በተረፈ መጀመሪያ ተመዝጋቢዎች ይህን ካስተካከላችሁ በኋላ ኤጀንት ወይም ሆስት መሆን አለባችሁ ይህን ስራ ለመስራት ማለት ነው። ሪዋርድ የሚል አለ። ሪዋርድ ላይ ኤጀንት ካልሆናችሁ እናንተ ሪዋርድ የሚለው እዚህ ጋር አይመጣላችሁም፣ ሆስት ወይም ኤጀንት ካልሆናችሁ። ስለዚህ ሆስት ወይም ኤጀንት ሆናችሁ መስራት የምትፈልጉ ቴሌግራም ቻናል ኮሜንት ላይ ያስቀምጣለሁ። በዛ ጆይን አድርጉና እኔ ኤጀንት አደርጋችኋለሁ ማለት ነው። ያን ከሆናችሁ በኋላ እዚህ ጋር ሪዋርድ ይመጣላችኋል። ሪዋርድ ከሚለው ገብታችሁ በቀን 8,000 ለ2 ሰዓት ፓርቲ ሲገቡ ይሰጣችኋል ማለት ነው። ከዛ ከ8ኛው ቀን ጀምሮ 1,000 ይሰጣችኋል ማለት ነው። ከዛ 100,000 ሲወጣ ዊዝድሮ ማለት ትችላላችሁ። ይህ በፓርቲ ብቻ የምታገኙት ዴይሊ ኢንካም ነው። ከዛ የኢንቫይቴሽን አለ። ኢንቫይቴሽን እያደረጋችሁ ኮሚሽን ተከፋይ መሆን ትችላላችሁ። ኤጀንት ኮሚሽን ተከፋይ አለ። ከዛ ሌሎችም ላይቭም
እዚህ ጋር እንደምታዩት ካሚንግ ሶን ይላል። በቅርቡ ላይቭ ይመጣል። በዛም ተከፋይ ትሆናላችሁ ማለት ነው። ስለዚህ ያልጀመራችሁ ቀድማችሁ ጀምሮ። ገና አዲስ ፕላትፎርም ነው ይሄ ታውቃላችሁ። ከዚህ በፊት አዲስ ፕላትፎርም ቀድሞ የገቡ ሰዎች ተጠቃሚ እንደሚሆኑ። ይህ ፕላትፎርም ደግሞ ደስ የሚለው ለአጠቃቀም ምቹ ነው። ደስ ይላል። ቀለል ያለ ነው። እንደ ሌሎች የሚያካብድ ነገር አይደለም። ሴት ወንድ ብሎ የሚለያየው ሀገር የሚለያየው ነገር አይደለም። ለሁሉም ሀገር እኩል ነው የሚከፍለው። በዚህ መልኩ እንግዲህ ሁላችሁም መስራት ትችላላችሁ። እንደምታዩት አሁን ኢትዮጵያ እዚህ ጋር የሚጠቀሙ ሰዎች በቅርቡ እንኳን ብዙ ሰው ተቀላቅሏል። ሁሉም እያያችሁት ነው። እዚህ ጋር ተጠቃሚ ያለ ማለት ነው። ስለዚህ ሁላችሁም ጆይን አድርጋችሁ ስሩ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ እንደዚህ አዲስ ነገሮች ሲኖሩ ወደ እናንተ አደርሳለሁ። ለመመዝገብ የፈለጋችሁና መስራት የፈለጋችሁ ቴሌግራም ቻናሌን ጆይን በማለት መስራትና ስራ መጀመር ትችላላችሁ። ቴንኪው፣ አመሰግናለሁ።